ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የራህመት ያዕቆብ ቤተሰቦች እንዲሁም ሰላም ብያለሁ። ክርስቲያኖች ወንድሞች በያላችሁበት እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁኝ። እንግዲህ ዛሬ ብቻዬን ቡና እየጠጣሁ ነው። ዳቦ ቆሎ ዝህ ቆርጫለሁ፣ ግን ብዙ ነው የቆረጥኩት፣ ትንሽ ነው ያቀረብኩት። አሁን እዛ ቸኮሌት አለ፣ የኢትዮጵያ ቡና አለ እና እጣንም አለ። ዝህ እንግዲህ ወሎ መጀን እያለ እዚህ እያጫጫስኩ ነው። እና እንዴት ብቻችሁን ስትሆኑ ስራ ስትጨርሱ ቡና አፍልታችሁ የትም የትም ቡና ይሁን አፍልታችሁ እየጠጣችሁ ፈታ ዘና በሉ ማለት ነው። ቤተሰብ አንዳንዴ ዘና ማለት ግድ ነው። እኔም ቡና እየጠጣሁ ነው። ያው ብቻም ብትሆኑ ምን ታደርጉታላችሁ? እሰው ሀገር እስከሆናችሁ ድረስ መቻል ነው ብቸኝነቱ ማለት ነው። ስለዚህ እኔ እንደዚህ በቃ ስራ ስጨርስ ብቻዬን ቁጭ ስል ቡና አፍልቼ ከስልኬ ጋር ወይም ደግሞ እንደዛ አንዳንድ ጊዜ ፈታ እላለሁ ማለት ነው በራሴ በሙዴ። እንዴት ወሎ መጀን እንግዲህ አሲድ ምቀኛ ያዝልን፣ ከይረ ከይሩን ለኛ አድርገው፣ ሀገራችንን ሰላም አድርግልን፣ ቤተሰብ ሰላም አድርግልን እያል ያው እኔን መረቃን ባልችልም ያው እንግዲህ ሞቅ ሞቅ እያደረኩ ይሄ ነው እንግዲህ። ቤቱን አያችሁት? በጣም ትልቅ ነው ቤቱ። ብዙ ነው። ፎቅም ደረጅ ምናምን አለው። ይህን ይመስላል። ይሄ ምግብ መብለያ ነው። ይሄ ሙጥባ ትንሽ ይታያል። ይሄ ነው እንግዲህ ቤቱ ማለት ነው ጋይስ። አሁን እኔ ያለው ሳሎን ቁጭ ብያለሁኝ፣ እኔና ስልኬ ማለት ነው። እዛ አንዱ ስልኬ እየቆጠረ ነው፣ ሌላ ቤት እየቆጠረላቸው ነው። በአንዱ ደግሞ እየቀረጽኩ ነው ማለት ነው። እና ኑ ቡን ጠጣ እንቶል ሀልዋ እንወድ ሀልዋ ይብላ። በነገራችን ላይ እኔ ቸኮሌት ተወዳለሁ፣ በጣም ነው የምወደው። በጣም በቃ ሲጠና ማለት ነው። በተለይ ኖትላ በዳቦ እወዳለሁ። ብቻውን ቢሆን እወዳለሁ፣ በጣም ነው የምወደው። ሙቼ ነው ምግብ ለሱ ለቡናው ለቸኮሌቷ ማለት ነው። እና ኑ ቸኮሌቷ እንብላ፣ ቡና እንጠጣ። ቆሎው ደግሞ ሻይ ስትጠጡ ምግብ አፍስላችሁ ለመብላት ሰዓት ባይኖራችሁ ቢደክማችሁ እንኳን ሻይ አፍልታችሁ ትበላላችሁ ማለት ነው። ትቆረጥማላችሁ። ብርድ ነው አሁን፣ መቆርጠም ጥሩ ነው። ይሄን ዝም ብዬ ነው ቶሎ ብዬ የቆረጥኩት፣ ዝም ብዬ ኖርማል ማለት ነው። ምንም ነገር የሌለው ትንሽ ጨው ብቻ ነው ያደረኩት። ያው ቆላው ማለት ነው። ስለዚህ በሻይ መብላት በቡና የሚሆን የፈለጋችሁ እና ብዙ ነው የቆላሁት። ሰዎቹም ከቡና ጋር ከሻይ ጋር አቀርብላቸዋል፣ ይበላሉ። ምን ጊዜ አንዳንዴ ሲመቸኝ ወይም ደግሞ በይ ሲለኝ እቆላላቸዋለሁ። ለራሴ ስል ነው ያህል ነው የምሰራው። ያው ከለር የለውም ምናምን የለውም ዲዛይን የለውም፣ ዝም ብዬ ኖርማል ማለት ነው። እና ያን ይመስላል። እወዳለሁ ቡና በጣም ነው የምወደው። በጣም ያው አሁንም ሞልቻ መጣሁ ጨመርኩኝ። በነገራችን ላይ የኔ ጃሂዝ ነው የተፈጨ ነው ማለት ነው የመጣው። በጣም ቆንጆ ነው። ሀልዋ ጋር ከሆነ ወይ ግን ተምር ጋር ግን እንትን አይልም፣ ብዙም አይሄድም። ከተምር ጋር የሚሄደው ይሄኛው ጋህዋ አረቢ የአረቦቹ ቡና ነው ተምር ጋር የሚሄደው። ይሄ ደግሞ የሀገራችን ቡና አይሄድም። ወይ ትንሽ ስኳር እንጨምርበታለን፣ ሀልዋ ካለ ሀልዋ ከዛ ጋር ነው የሚሄደው እንጂ ተምር በልተን ይሄንን ብዙም እንትን አይልም፣ አይሄድም። የሀገራችን ቡና ማለት ነው። እናንም ይሄም እንዴት አያችሁት? ቡናዬን ዳቦ ቆሌን እንዴት አያችሁት? ብቻዬንም ቢሆን በላው ጠጣሁ። እንግዲህ
ግን ቡና መጠጣት ያኔ በቃ ጓደኛ ጋር ሆኖ እንደዚህ እየተጫወቱ በቃ በአይነት ነገር አፍልቶ በተለይ በሀገራችን በኢትዮጵያ ባንዲራ ረከቦት ተዘርግቶ ምናምን ዘመናዊ ምናምን በጣም ነው ደስ የሚለው። በነገራችን ላይ ያው በሀገራችን ቡና እጣኑ እንደዚህ በትልቅ ጋቻ ነው ሆነ ወይም ደግሞ እንደዚህ እያጤስ ጨስ እንደዚህ ወይራውን ምኑን በቃ እያጫጫስንሽም በጣም ደስ ይላል። ይሄ ደግሞ አለ አይደለም ኖርማል ነው ይሄ። እየተጫወታችሁ ፏ ብትን እያላችሁ ደስ ይላል። እና እንግዲህ የት ይደረስ ዛሬም በቃ እንቅልፍ አይወስደኝም። ይሄን ከጠጣሁ እንቅልፍ የሚባል አይወስደኝም። ግን እንትን የአረቦቹን ቡና ስጠጣ ይወስደኛል ቶሎ የሚወስደኝ እንቅልፍ። የዚህ ደግሞ ይሄ የቱርክ ምናምን የሚባለው ቡና እንቅልፍ አያስወስድም። ቁልጭ ነው የሚያደርገው እንቅልፍ የሚባል። ስለዚህ አይን ፍጥጥ ብሎ ማደር ነው በቃ ኮርኒስ ማለት ነው። አይን አፍጥጦ ነገ ደግሞ በቃ የማዲያምን ስራ ትተን ማንገላጀት ነው። እና ቤተሰቦች ይህን ይመስላል እንግዲህ። ምን ትላላችሁ? እንዴት ነው እናንተ ጋርስ ብቸኝነት እንዴት ነው? ብቸኝነት ይሻላል ወይስ ቤተሰብ ጋር ይሻላል? ወይም ከምትወዱ ጓደኛ ጋር እንደዚህ ቁጭ ብሎ ፈታ ዘና ማለት ይሻላል? እኔ ቤተሰብም ጋር ይሁን የምወደው ጓደኛም ጋር ይሁን እየተጫወትኩ መጠጣት መብላት ደስ ይለኛል። ዘና ማለት ነው። እንደ ልቤ ቦረቅረቅ ብዬ መጫወት ፈታ ዘና እያልኩኝ እና ቤተሰቦች አይዞን እንግዲህ እንቻለው ብቸኝነቱን ብቻ መብላቱን ብቻ መጠጣቱን። እኔ አሁን አንዳንድ ጊዜ ጓደኞች አሉኝ ወይኔ በዚህኛው ስልኬ ደግሞ ልትናገር ነው ጓደኛ የዚህ እረት የተረጋጊልኝ። እንደዚህ ጁማአና አይደለም ሐሙስ አርብ ይመጣሉ የሰዎች የልጆቻቸው ሰራተኞች ሲመጡ በተለይ አንዷ ሁሉ ጊዜ ትመጣለች። እሷ ጋር ቡና አፍልተን ቶሎ ስራ እንጨርስና ሻይ አፍልተን ስንጠጣ ደስ ማለቱ በቃ አብረን ራስ እንበላ አብረን እንደዚህ በቃ እየተሻማን የማንበላውን በቃ እንበላለን፣ እንጫወታለን። ደስ ይላል። በቃ ኩሽናው ደምቅምቅ ይላል። እንደዚህ በቃ አብረን ስንበላ በጣም ነው ደስ የሚለው ማለት ነው። ግን ብቻ ሲሆን ብሉ ያላችሁም ግድ ሲርባችሁ ነው የምትበሉት እንጂ እንደዚህ በቃ ፈታ እያላችሁ ለመብላት ብዙም አይደለም። እና ይዞን ብቸኝነቱንም እንቻለው አብሮ ያው ለምደነዋል እኮ ብቻ ማውራቱን ለምደነዋል፣ ብቻ መብላቱን ለምደነዋል፣ ብቻችንን መታመሙን ለምደነዋል፣ ድካሙን ለምደነዋል። በቃ ብቻችንን ራስ በራሳችን እያወራን ማለት ነው። እኛው ለኛ እያወራን እና አይዞን ለበጎ ነው። ሁላችንም በስደት ያለነው ሁላችንም እህቶችም ወንድሞችም አይዞን ለበጎ ነው ብለን እንጽናና ማለት ነው። አንድ ቀን ይሳካል። አንድ ቀን ቤተሰብ ጋር እንበላለን፣ እንጠጣለን፣ እንጫወታለን። ከምንወደው ከጓደኞቻችን ጋር አብረን እንበላለን፣ እንጠጣለን፣ እንጫወታለን፣ እንዝናናልና አይዞን ሁላችሁም ተጽናኑ፣ ተበራቱ። በያለንበት ራሳችንን እንጠብቅ እና በስደት እንግዲህ እንደ አረቦቹ ይለያያል። አንዳንዶቹ አረቦች ኩሽና በቃ ምን ተሰራ ምን ሸተተን ብሎ በቃ ግድ ብለው ነገር እንትን ይላሉ እና አንዳንዶቻችን ደግሞ ነፃነት አለን። እኔ ችግር የለብኝም። በቃ ከተመቸኝ ያው ስልኩ ነው እንጂ የሚያታልለኝ እኔ ችግር የለብኝም ማለት ነው። ቤት ያለውን ነገር የመስራት ቁጭ ማለት የመተኛት ስልክ እንደፈለኩ እነሱ እያዩኝ የማውራት በቃ እንደፈለኩ የመልበስ የፈለኩትን ቢሆን ችግር የለም። ቤት ውስጥ ማለት ነው። ያው ውጭ በመውጣት አልችልም። ችግር የለብኝም እና ሁላችንም አይዞን። ብዙ አረቦቹ ተጽዕኖ የሚያደርሱብን አሉ። እንደውም አንዲት የሰፈሬ ልጅ ናትና
ጭራሽ ስልክ የማያስይዟትም፣ ልጇን የማያገናኟትም፣ ቤተሰብም ባሏን የማያገናኟትም። በ2 ወር በ3 ወር ነው እንግዲህ እንዲያጋጣሚ ባሳር የሚያገኟትም የምታገኛቸውም ማለት ነው። እና ደግሞ በቃ አረቦች እንደዚህ በቃ ሴቶቻችንን የሚያሰቃዩ አሉ። ብዙ ነገር ተጽዕኖ የሚያደርሱ አሉ። ራሳችሁን ጠብቁ፣ ለራሳችሁ ሆኖ ብሉ፣ ጠጡ። እና የዛሬው ቪዲዮ ይሄን ይመስላል። እንግዲህ ብቻዬን በላሁ፣ ብቻዬን ጠጣሁ። አበረታቱኝ፣ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።